እሺ ምንድነው? ለምን ደወልክ? ሽንት ቤት ውስጥ ቆልፋብኝ ሄደች። ሁለተኛው ለኔ እንዳትደውልብኝ እንዳትደውልብኝ። ደደብ ምን? ሳሚ ምንድነው እሱ? ካንተ ጋር የሚሰራ መልአክ አለ ማለት ነው? እኔ ነኝ አሻንጉሊት? ከአንቺ ውጪ እኔን ማን ሊያሳግተኝ ይችላል? አመሰግናለሁ። ፍቅር ቢጤ እየሞካከረሽ ነው እንዴ? አዎ ፀሐይ፣ በአንቺ አይን ውስጥ ስመለከት ሁሉንም ነገር አያለው። እና እኔ ምን አገባኝ? አንቺ ወደ ህይወቴ ዳግመኛ ከመጣሽ ጀምሮ እዚህ ነኝ። ግን ደግሞ ሳትመጪ በፊት እየኖርኩሽ ነበር። ያስልጃ እልሽን አላስጨርስ ያለሽ የኔ ጓደኛ ነው። አንቀ ካልገደልከኝ እንደምጠለኝ አታምንም? እና ምስኪኗ እናቴ በምን ላሳግማል? እምረዳህ ከሆነ ለማሳመን ልሞክራና ነው። ግን ደግሞ ለኔ በደንብ ካስረዳኝ ነው ልዘላረግልህ የምችለው። ወደዛ አናን ወይ ያለሜ የኮኮቶቹ ብዛት ግን ምን ያህል ይሆናል? በልቤ ውስጥ ያለው ላንቺ ያለኝ ስሜት ያህል። የጨረቃው ብርሃንስ? አንቺ በእኔ ህይወት የዘራሽውን ብርሃን ያህል። ይህን ያህል ስለምትረዳኝ በጣም አመሰግናለሁ። እና አሁን እንሄዳለን? ትንሽ ብንቆይ ደስ ይለኝ ነበር። እና ምን ችግር አለ? በዛም ከዋክብቶቹን ቆጥረሽ የፍቅሬን መጠን ትረጂዋለሽ። አለሜ ሳጣሻጣሁት ምኔን ነው አንቺን አይደለም ምኔን ነው ጉንጫውጣ አረን ያልኩ ሰምቼ እንዴ ተሳስተ ነው የሚሆነው። ይሁን እስኪ ያ የተለመደው ነገር ዛሬ መጥቶልሃል። ምን ነው ደግሞ የተለመደው ነገር? ወንድም አናንያ ደግሞ አፍራ ነው እንዴ? ያ ባለፈው ነገርና በላውን ተረጋግተው ወጣና እንደሚሆን መፍትሄ ይስጥበት። ያ የመኪና ፓርኪንጉ ነገር ነው እንደምትለው እሱን ማኮን ያሳክያሉ። እሺ አንተ ምንም አትጨነቅ። ወንድም አናንያ ብታይ ደግሞ ዛሬ በጣም ነው ያማረባት። እንዴት እንደምታሳሳ እንዳትጠይቀኝ። አልገባኝም ማርሸት። በጧት የቁርስ ቅሬታ ነው መሰለኝ። አይ አንተ ደግሞ በዚህ ውድቅ ለልቴ ምን ቁርስ አመጣ? አንተን አላቅምና ነው። ለማንኛውም ለደላለው ሰራተኛ እንዲፈልግ ስለነገርኩት በኋላ ከመጣች ማናገራትና አስገባት። አይተ ዶሮ ብታለም ጥሬዋን አሉ። ሆዳም ነኝ ያልከኝ ነው አንተ አልከው። እንደው ግን ወንድም አናንያ እቺን የመሰለሽ እንደው ምን ብታደርግ ነው? እናት እሷ ደግሞ ያቺ ለልት የምትመስለው ልጅ ናታ። ብታያት ሰዓት ለብሳ ሰዓት ጎርሳ መጣላለች። እሷ ነው እንደምትለው እና ይሄ ሁሉ ግርግር እሷን ለማውራት ነው። ደግሞስ እንዴት አባቷ ነው ያማረባት። አንተ ግን ነፍስ አይማር እና እሺ ነፍሴ እንዲማር ታዲያ ምን ላድርጋት? እሷን ገና በር ላይ ያስቆምክ የለም በላት ከምትል አስገባትና እቅፍ ድግፍ አድርጋ አባላት። ኧረ እባክህ እውነቴን እኮ ነው ወንድም አናንያ። ቆይ ምን ጎሏት ነው? በጣም ቆንጆ ናት። እሱ እኮ ነው ችግሩ። ምኑ? ማን ቆንጆኛ አላት? አንተ ቀልድ ምን አለብህ አናንያ? ቆይ አሁን ምን ልበላት? አንደ ተለመደው ነው ማለት እንዴ? ማርሸት አቤት ወንድም አናንያ። ውጣና የለም ስራ ነው በላት። እኔም ደግሞ ወደ ስራ ልሄድ ነው። ቆይ ቀልብን የወሰደችው ልጅ አለች ነው ወይስ አምሮት ታስጠላለች? የለም በላት። እሺ እንግዲህ ካልክ ምን ይደረጋል?
የዛሬው ደግሞ ለየት ይላል እባክሽ። ምኑ? ውበትሽ ነዋ። ግን ምን ዋጋ? ውበት ማለት እንዴት ነው ማለት? ምንም ነገር ያለው ቦታው ልክ አይደለም። አሁን አስገባኝ። እስካሁን ጨርሼ ወጥቼ ነበር። በይ ወንድም አናንያ በጠዋት ወደ ስራ የወጣው የለም ሂጂ። ምን ይመስላል? ነፈስ የሰው ስሜት የማይገባ የለም ለማለት ነው። ይሄ ሁሉ ሰዓት ያስቆምከኝ? ኧረ ተረጋጊ እናቴ። የለም ነው ያልኩሽ። በቃ ሂጂ። ነፍስ ይሆንሽ ልጅ ፍቅር እኮ እኔ የምልሽ ያ እልህ ውስጥ የከተተሽ ልጅ ግን መጨረሻው ምን ሆነ? በአይምሮ የሳላት ሴት አለች መሰለኝ እና ደግሞ እስካሁን አላገኛት። አንቺ አግኝተሻል? የዓለሜን ንጉስ ለራሴ ተሰርቶ እስከተሰጠኝ እስኪመስለኝ ነው ያገኘሁት። የኔ ብቻ እሺ ምንድን ነው? ለምን ደወልክ? እና አሁን የሚደወልበት ደጋግሜ ነግሬሃለሁ እኮ በዚህ ሰዓት አትደውልልኝ። የራሴ ጉዳይ ሊኖር ይችላል። በቃ ቴክስት ማድረግ እኮ በቂ ነው። ምን አገባ? ለምን ትደውላለህ? ምን አገባ? ነገርኩ። በቃ ይኸውልህ መስጠት የምችል ከሆነ ለእነሱ ስጣቸው። አይ የሚሉ ደግሞ ከሆነ አፍንጫቸውን መላስ ይችላሉ። ሁለተኛ ወደ እኔ እንዳትደውልብኝ ደደብ። በደንብ አዳምጪኝ። ያስል ልጃ እልሽን አላስጨርስ ያለሽ የኔ ጓደኛ ነው። የኔ እናም አሁን በምሰራበት ቦታ ላይ የማርኬቲንግ ሰው እየፈለኩ ነው። እና እኔ ምን አገባኝ? እስቲ ገምቼ የሚያገባሽ አይመስልሽም? እኔ እንጃ የሚያገባኝ አይመስለኝም። አንቺ ራስሽን አዘጋጁ፣ በደንብ አዘጋጁ። ለምን ሳምሪ፣ አንዳንዴ ነገር እየገባሽ እንዳልገባሽ የምትሆኙ ነገር ደሜን ነው የሚያፈለኝ። እንዴት እንደምታበሳጭኝ። እኔ ደግሞ በእኔ ምክንያት ስትበሳጭ እንዴት ደስ እንደሚለኝ። እንዴት ነው የኔን መበሳጨት አንቺ የሚያስደስትሽ? ልብ ውስጥ ምን ያህል ቦታ እንዳለኝ ደስ ስለሚያሳየኝ ነው። ወንድም አናንያ ዋው ሲበሉ አድርሰኝ ሲጣሉ መልሰን ማለት እኔ የምለው አናኑን ይሄ ነገር ግን ምሳ ነው ራስ ነው? ትንሽ ግራ ገባኝ። ታጠብ ጅንስ አለምጣለ ወንድም ሳሚ ቅመሰውነት እኔም ቅድም በልቼዋለሁ። ይኸው ደግሞ ጣት የሚያስቆረጥም ነው። አይ የተባረክ ይሁን። እኔ ቅድም ከስራ ስወጣ ቆንጆ ምግብ በልቻለሁ። እኔ የምለው አንተ ግን ምነው በቶሎ ወጣ? በሰላም? ምን ሰላም አለው ብለን ነው። የዛ የካምፓኒ ማርኬት በጣም ሀይ አድርገውታል እና
ዋጋውን ለመደራደር ስብሰባ እያደረግን ነበር። አረ አይ ይሁን። እኔማ ማርኬቲንግ እኮ አንድ ልጅ አግኝቼልህ ነበረ ጎበዝ የሆነች፣ ግን አንተ መፍትሄውን ካገኘህ ኦኬ። ግን እንዴት ያለች እሳት የላሰች ማርኬት ሰው መሰለች። አረ ምን አይነት ልጅ ናት? ግን እኮ ደግሞ የራሳችንም ሰው ብትሆን እኮ አይከፋም። በቃ በደንብ ላማክራትና መልሱን እነግርሃለሁ። ግን እንዴት ያለች ጎበዝ ልጅ መሰለች። በጣም ትጠቅመናለች። እኔ የምለው ሳሚ፣ ጠዋት ግን ምን ሆነ? በሰላም ነው? ማለቴ ልክ አልመሰልከኝም ሳይክ። እነዚህ የሔዋን ዘር የተባሉ እያሉ ምን ሰላም አለ? ተኝቶ ማደር እኮ አይቻልም። እምሬን እኮ። አሃ ስራ ላይ አድረህ ነው ታዲያ ወደ ስራ የገባው? ይጮታል እኮ። ስማና ሴት ለሴራና ለስራ እንጂ ለምንም ነገር አትሆን ጭራሽ። ለዛ ብቻ ብለህ ካመንክ አንድ ቀን በሴት ልጅ ፍቅር ስትወድቅ ያን ይገባል። በተለይ ደግሞ በህይወት ለመኖር አንተ ያልታደልሽ ቆሎ እንዴት ስትቆረጠም ያደርሽ አሉ። እኔ የምልህ ቆይ ግን ሳም ፍቅር ቢጤ እየሞካከረሽ ነው እንዴ? አንተ ቀልድ ምን አለብህ? ተመቸው እንዴ? አልቀልድኩም ሳሚ፣ የምሬን ነው። ወንድም አራኔ የመኪና ቁልፋቶ ታማረ ጃኬቴ ውስጥ አለለ። ይሄን ሰሞን ሳይ በጣም ኖርማል ነች። ቺሊ ያረክ ነው። ስራውን ባክ እንደሚሆን እናደርጋለን። በዛ ላይ ደግሞ ቅድም ያወራት ልጅ ጎበዝና አሪፍ ከሆነች እስኪ እንያትን እንሞክራታለን። አይሻልም? አንተ ምግብ በላ መጀመሪያ። አይ ምን ምግብ ያስፈልጋል? ከተቻለ መቀ ወንድሜ ሳሚ ግን ከመጠጣት በፊት የአዲሷን ሰራተኛ ሙያ ብትቀምሶ ብትወጅ ያስቆረጥማል። ጠቅልዬ ካላገባኋት ነው የምትለው። አረ እና ዋናው ልታስገባ ነው። ምን አልከኝ ወንድም ሳሚ? አይ ይገባል። አንድ ቀን ብርጭቆ ታመጣልኝ ማርሽት። የኔ ነገር ረሳሁት። ሊያይ የት ነሽ? የት ገባሽ? ተመርቀሽ ከወጣሽ አመት ሆነሽ። የት ተደብቀሽ ነው እንደዚህ ላገኝሽ አልቻልኩት? ናፍቀሽኛል እኮ እውነት በጣም ናፍቀሽኛል። ግን እንዴት አስቻለሽ? እንዴት ጨከንሽብኝ? ያለሁበት ሁኔታ እያወቅሽ ሳይገባሽ የቀር አይመስለኝም። የት ነሽ ሊያይ? የት ነሽ? ምንም ያህል በጥፋቴ ባጣሽም አንቺ ግን በእኔ ላይ ጨክነሽ ትቀሪያለሽ ብዬ አላሰብኩም ነበር። አንቺ እኮ ግን መጨከን አትችይበትም። እንዴት አሁን አስቻለሽ? አሁን ይህንን አንጀት ኬት አገኘሽው? ሊያይ የኔ እናት እንደዚህ ያለሽ ቀልደኛ ምረሻል። አልቀለድኩም፣ እውነቴን ነው። ከይ በላይ እንዴት ትቀልጂ? መረቁ እኔ የምልህ አናንያ ወንድምህ ነው ወይስ ዘመድህ ነው? አንቺ በዚህ ሀገር ነው እንጂ በእኛ ሀገር እኮ ወንድምም ዘመድም አንድ ነው። እንዴት? አናንያ የአክስቴ ልጅ ነው፣ ግን ለእኔ እንደ ወንድምም እንደ አባትም ነው። ደስ ይላል። በቃ እኔ ወደ ስራ ልግባ። እሺ ሌዮ ቀጥይ። ምንድን ነው? ለምን እስክንጋባ ድረስ የሆነች ትንሽ ቤት እቺ ካቢኔት ያላት ለምን አንከራይ? ነገርኩሽ እኮ እሱን ቀስ ብሎ ይደርሳል። አሁን ብዙ የሚያሳስቡ ነገሮች አሉ። ሳሚ ግን እንዴት እንደማፈቅር ታውቃለህ አይደል? ወደዛ ሳሚ ምንድን ነው እሱ? ሳሚ ምንድን ነው? እውነትሽን ነው? የምታረጊውንማ እያየሽው ምንም አይሆነው። ሳምሪ በፈጠረሽ
ደሜን አታፊው፣ ደሜን አታፊው። በቃ ተረጋጋሽ። አረ እንዲህ ያበሳጨሽኝ እንድስቅ ነው እንዴ የምትፈልጊው? እንድስቅ ነው ወይ የምትፈልጊው? እሺ በቃ ይቅርታ። እና ደግሞ እንደነገርኩ ነው ነገ አልመጣም። እንዴ ለምን? እንዴ ቅድም እኮ ነግሬ ነበረ፣ ረሳው እንዴ? አይ የኔ ነገር እንደው አሁን እኮ ከቀልቤ መሆንም ቸግሮኛል። በልበል ማማረሩ ጥሩ አይደለም። በእሺ ቴሊያ በሂጅ። እሺ በልቻው። እሺ ቻው። እኔ ምንሽ ግን ቴሊያ ብዬ ነገርሽ ነበረ። ከዚህ በፊት እኔ ሳልፈቅድ እንደምጭ አላልኩሽም ወይ? ማረኩኝ አትበኝ። ደግሜ ነገርሻለሁ። እኔን ሳታስፈቅጂ እዛ አትምጪ አላልኩሽም ወይ? ቆይ አሁን ያነከኝ እዛ በመምጣቴ ነው? አዎ አንቺ እዛ ታየሽ ማለት እቅዳችን ተበላሸ፣ ስራው ገደል ገባ ማለት ነው። ይገባሻል? የምናገረው እየገባሽ ነው ወይ? እውነት ሳሚ፣ የስራው ሂደት ከኔ እየበለጠብን ነው ታውቀዋል። ግን አንቺ ቁርበት ይገባሻል? አናንያ አየሽ ማለት እኮ ስራው ገደል ገባ ማለት ነው። እንደው የወንድምሽን ጉዳይ ለወንድም አናንያ ብታሳውቂው። ለምን? እንደው እሱ መፍትሄ ቅርብ ነው። አታስብ። በዛ ላይ ደግሞ አሁን በቅርቡ ስራ ጀምራለሁ። ጥሩ ድርጅት ላይ እገባለሁ። አምላክ ያሰብሽውን ያሳካልሽ። ማለት ምን ለማድረግ እየሞከርክ ነው? ነገሩስ እንዴት ነው? አሁን ተረጋጊ። እሺ ተረጋጊ። ነገሩን እኔ በደንብ አስረዳሻለሁ። ደደኝ ብል አልመሰለህም፣ እወድሃለው ብል አልገ እንዴት አባሹ ደግሞ እጅሽ ለሰለሰው? ይኸውልሽ አንድ ነገር ልንገርሽ። አንቺ የስም ብቻ አይደለም ፀሐይነትሽ፣ በእውኑም ለኔ ህይወቴ ፀሐይ ነሽ፣ ለኔ ፍካት ነሽ። ህይወቴ ባንቺ በርቷል። ቃላት የማይገልጹት ብርሃን በህይወት ውስጥ አንቺ አስገብተሻል። ይሄንን ያህል? አዎ ፀሐይ፣ ባንቺ አይን ውስጥ ስመለከት ሁሉንም ነገር አያለሁ። ተስፋን፣ ነገን፣ ሁሉንም ነገር ባንቺ አይን ውስጥ እመለከታለሁ። የነገ ህይወቴ እንደምታሳምርልኝ እርግጠኛ ነኝ። እኔም እኮ አንቺ እቅፍ ውስጥ ስገኝ ታውቂያለሽ፣ ድሮ እናቴ ማህፀን ውስጥ እያለሁ የሚሰማኝን አይነት ምቾት ነው የሚሰማኝ። በዛ ላይ በአንቺ መፈቀሬን ሳስበው ሰው ሁሉ የሚወደኝ ነው ይመስለኝ። ፀሐይ፣ አንቺ ለእኔ ጥሩ ነሽ ሲበዛ። ዳልተው ተጠንቅቄ ቁርጤ ነው ብለህ ለሰራተኛ አዝነ ደግሞ እኔ ለሷ ለድራት አሰብክ? ቆይ ግን ከዛሽ ልጅ ጋር በፍቅር ነኝ አትለኝም አይደል? መቼስ በእኔ ጥፋት ፍቅሬን አጥቻታለሁ። አሁን ደግሞ እየጠበቀችኝ ነው የሚል ስሜት እየተሰማኝ ነው። አሁን ለማንኛውም ቆንጆ ላይ የሰራችው ምግብ አለ። ምን ይመስላል? ባይሆን እሱ ያስማማናል። በላም ሊል ወደ ሳሎን እንግዲህ አይ ነገር እኮ አልሰማኝ። እኔ ምንድን ነው እያልክ ያለው? ቆይ ሙሉ ድርጅቱ ይሸፍነዋል ወጪውን እያልከኝ ነው? አዎ በቃ አሁን እንገናኝና ቡና እያልን እናወራለን። ችግር የለውም። እሺ አናንዬ፣ እሺ እኔ አናናስ፣ እሺ እኔ አባት፣
እሺ እግዚአብሔር ይስጥ። እሺ ማርሸንትንም ሰላም በልልኝ። አዎ እሺ እኔ አባት፣ እሺ እኔ ጌታ፣ እሺ ወንድምዬ፣ ቻው። ማነው? ማርሸት አንተ ነህ አይደል? እህቴ ሊያ እንደምን አደርሽ? እንዴት አደርክ ማርሸት? ይመስገን። ምን ነው በጠዋቱ እዚህ ምን ትሰሪያለሽ? አንተን ፍለጋ ነው መጣቲ። እኔን ፈልገሽ? አዎ። ምን ነው ምን ጎደለ? ቁርስ ልሰራ ብዬ እኮ ፓስታ አልቋል። የኔ ነገር ረስቼው እኮ ነው። በቃ ገዝቼ ልምጣ። እሺ በቃ ቶሎ። እሺ በቃ እኔም ልክ ማርሸት። አቤት ወንድምህ ነህ? ቆይ ጠዋት በሬ መንኳኳቱ ኬት ነው? እኔ መስዬ ነው በር ያንኳኳኝ። እና ማን ነው? እኔ ነኝ? ልጅቷ ናት እኮ። የቷ ልጅ? ያቺ ምግብ የምትሰራዋ ልጅ ናታ። እና አመል ተጋብቶባት ነው ታዲያ መሰለኝ። እንግዲህ በሉ ሳይበስባችሁና የሀገሩን በር በሙሉ ደብድባችሁ ሳጨርሱ ጸበል ግቡ። እሺ? እስኪ እንግዲህ እሺ ካለች እነግራታለሁ። ደህና ደህና። በሩን ዘጋው ስትወጣ። እርቦ ነበር ይዝናል እኔ ፍቅር። አንቺ ቢርበኝስ ምን ይረዳኛል ብለሽ ነው? ማታ ጠጥተህ ነበረ? ግጥም አድርጌ ነው። ለምን? አንቺ ደግሞ ለምን አይባልም። ምን መሰለሽ የጠጣሁት? ምን መሰለሽ ስትል ከአልኮል ውጪ መቼም ውሃ አትጠጣም። ናፍቆትሽን ነው ግጥም አድርጌ የጠጣሁት። ለማንኛውም የጠዋት ስፖርት አሁን አምሮኛል። ዱብ እንበል። ዛሬ ቀኑ በፍቅር ልንጀምረው ነው አይደል? ላንቺ ነው እንጂ እኔ ማጀመርኩት እኮ። ምንድነው ይሄ ሁላ እሑድ መቁረጥ? ስራውን ነገረኛ። መጀመሪያ ይሄንን ኮኮናት ፊትሽን ሜካፕ ትቀቢያለሽ። ለምን? ዛሬ ማታ የሆነች ድራማ ነገር ትሰሪያለሽ። አልገባኝም። ፕሮግራሙ ምንድነው? እሱን ከሜካፕ በኋላ ምነግርሽ ይሆናል። ደህና ደግ ወንድሜ ነህ? እንዴ እየቀለድክ መሆን አለ። ምን አስቀለደኝ? እና ደህና ደር ብለኛል ነበር የገባህ? ብልስ ታዲያ ያው ካልነጋ ትነሳም ብዬ ነው። በቃ አንተ ልጅ ቀኑ ሙሉ ስራ ፈተህ አናንያ ላይ ሙድ ስለመያዝ ነው የምታስበው? ሰላም ብንውል አይሻልም? እሱስ ልክ ነህ፣ ግን ለምን በጠዋት ተነሳ? ስራ ላይ ነው። ታዲያ ቁርስ ላሙቅልህ? አይ አልፈለኩም። በዛ ላይ ደግሞ አረበኝ። ይሁን ትንሽ ቀምሰ ቢሆንም ብትወጣ አሪፍ ነው። አይ ጥሩ ነው ያለሁት። በቃ እኔ ልሂድ። ቻው ቻው። እሺ ወንድሜ አናንያ። ምን ነካ ሳሚ? እንዴት አደርክ አናንያ? እንዴት አደርክ? አይገርምም? እዚህ ምን እየሰራ ነው? አንተን ፈልጌ ነው የመጣሁት። እህትስ ማን አላት? እህቴ ደህና ናት። እሺ እኔ ታዲያ ለምን ፈለግህ? የእኛ የማርኬቲንግ ዲፓርትመንቱ የተሻለ እንዲሆን የእነሱን ድርጅት የማርኬቲንግ ሲስተሙን አሻሽለን እንደምን በእኛ እናደርገው። ውይ ሳሚ፣ ቆይ ግን አንተ መቼ ነው የምትሰማኝ? ምን አደረኩ? እህት ለማንሳት ነው ሌላ ጭንቀት ላይ ነው የምትጨምረው። እህቴ ምንም አትሆንም። ማጋዣ አምጥቼላታለሁ። ደህና ናት ግን? ምንም አትልም። ምን ነው ሳሚ? ከፍቷል። የደበረት ይመስላል። ምን ሆነ? እኔ እናቴ ያለመኖሯ ባዶነት እየተሰማኝ ነው። እና ታዲያ እሱ ምን አመጣው?
እኔ ወንድም አይደለሁ እንዴ? እሱም ማነ? አዎ ያው በዛ ላይ ደግሞ ይሰማኛል። አንተ እንደዚህ ሁለተኛ እንደዚህ እንዳትል። በእውነቱ አመሰግናለሁ። ፈጣሪ እንዳንተ አይነት ምርጥና አስተዋይ ጓደኛ ስለሰጠኝ። ያው በቅርቡ ታክማ ትድናለች። እመኔን ሳሚ፣ ምንም ነገር አትሆንም። እሺ አሁን ሂድ። ከስራ ስወጣ ማታ መጥቼ አያታለሁ። አታስብ፣ ችግር የለውም። ቀስ ብለህ ሲመችህ ታያታለህ። ዛሬ እኮ ስራ ለማለቅ ያለባቸው። አይሆንም ሳሚ፣ ከስራው ይልቅ አንተ ለእሷ ምን ታስፈልግላት? አሁን ሂድ ሂድ በቃ። ሄሎ ማርሸት፣ ደህና ነሽ እትለ? እኔ ደህና ነኝ፣ ግን አንተ የደበረ ትመስላለህ። ቆይ ምን ተፈጥሮ ነው? አይተኝ እስኪ እትለ። አይዞን፣ የማይልፍ የለም። የዘንድሮስ ደግሞ ሊያልፍ ሳይሆን ይዞ ሊያልፍ ነው የመጣው። አይዞን፣ እኛን አይታየንም እንጂ የሚመጣው ሁሉ እኛን የተሻለ ሊያደርገን ነው። እኔ እኮ አንቺንና ያን የአብርሃምን በግ ወንድሜን ለማገናኘት ፈልጊ ነገሮች ጠመሙብኝ። እንደው አልሆን አለኝ። ሲሆን ይሆናል። ደግሞ ምግብ እንጂ እኔ ጎድዬ አይደለም እዛ ቤት የመጣሁት። ነገሩማ ይመስላል፣ ግን በቃ እንደ እውነታው እንደዛ አልመሰለኝም። እንዴት? ብቻ እስኪ ለፈጣሪ እንተው። ይሁን በል፣ አይዞክ፣ ብዙም አታስብ። እስኪ እሺ። ማን ነው? እንዴት ዋላችሁ? እንዴት ናት? ያው ትንሽ ሙቀት አለባት እንጂ ደህና ናት። ቁጭ በል። አታስብ ግን እሺ። ሁሉም ነገር ደህና ነው። ደግሞ ይሻላታል። ጓደኛዬ የሚበላ ነገር እንኳን ይዤ አልመጣሁም። ታውቀኛለህ አይደል? ሰው ቤት እንኳን ሲሄድ አንተን ይዤ የሚሄደው ለዚህ ነው። ኧረ አታስብ፣ ሁሉንም አምጥቻለሁ። አንተ የሚያሳስብ ነገር የለም። በቃ እንደዛ ከሆነ እኔ ሊዳ የምትፈልገው ነገር ካለ አሳውቀኝ። እሺ እሺ። አመሰግናለሁ። ሳሚ እንደ አንተ የራሱ አይመሰገንም። ከዚህ በኋላ ደግሞ እንደዚህ ስትል እንዳልሰማ። በቃ እግዚአብሔር ይማርሽ። እኔ አይዞክ። አንቺ ዝም በይ ደነዝ። አሁን ተመልሶ የሚመጣ ነው። ምንድን ነው የሚወጣው? አያገባኝም አንተ ስለምትለው ነገር። ለምን? በጣም ራስ ወዳድ እየሆንክ ነው። ምን ማለት ነው? መልሽልኝ። ምን ማለት ነው? ሰውየው ገንዘብ ተርፉታል እንዴ? ዝም ብሎ የሚሰጠን? አቤት ወንድም አናንያ። እሺ አንረሳው። እሺ በቃቸው። እሺ ምን ተፈጠረ? ቆይ ወንድም አናንያ ነው ምግቡን እንዳትረሱት እያለ ነው። የምሬን እኮ ነው። ምንድን ነው? አንተ ግን ነፍስ አይማርም። እኔ እንዴት ያኔ መሰለ የዋ ጓደኛህን ትቼ ነው። ምን ጨርሾ? ምን? ቆይ ግን ምን ብታስነካኝ ነው እንዲህ ፈዝዤ? ለዛው በሞላ ወንድ። ቆይ ምን አባሽ ጎሎብሽ ነው? ምን በፍቅር እቅፍ ድግፍ አድርጌ ስለያዝኩሽ ነው? ምን የምትይው? የምር አፈቀርኩ። የሚገርመው ሳላይ መዋለም ማደርም አልችልም። እሺ እና ምን ጎደለ? ምን ጨመር? እሜቲቱ እቴጌ ማርሽ። አቤት ወንድም አናንያ። በሰላም ነው? ኧረ አይደለም። እና ምን እባክህ ቅድም እኮ እዛ ልከናል ነበር። እና ምን ተፈጠረ ታዲያ? ምን እባክህ ቅድም እኮ እዛ ሂደን እያለ የሆነ ነገር ነው የሰማሽ የሚመስል አልገባኝም። አንተ ስጣቸው ብለኝ እኔ ነበር የሰጠኋቸው። ቆይ ከጅምሩ አንተ የት ነበርክ? አብራችሁ ሂዱ አልነበር እንዴ ያልኳችሁ? አብረንማ ነበርን እኮ። እኔ ለሬድ ልከፍል ዘግቼ ነው እንጂ። እና ምን እንኳን አለች? አልጠይቃትም ነበር?
አይ መናገር አልፈለገችም። ነገ ወንድምን ባገኘው ጥሩ ነው ብቻ ነው ያለች። ኦ ጥሩ በቃ አንተ እንደዚህ መጨነቅ አያስፈልግም። ምናልባት ስለ ወንድሟ የሆነ ነገር ልጠይቀኝ አስባ ፈርታ ይሆናል። ችግር የለውም። ነበር ቤትሽ አለሁኝ ብለሽልሽም ሳጣሽ አጣሁት ምኔን የማየው ነገር እውነት ነው። እኔ ሊዲያና እማዬ እንዳትጠጋኝ። ቆይ ታውቃታለህ ልጅቷ? እኔ በአካል አላውቃትም፣ በስልክ ግን ሊዲያና ምናምን ሲል ሰምቻለሁ። እስከ ዛሬ ድረስ ቤት ውስጥ ከምትገባ አንተ ምን ትሰራ ነበር? ማለትማ ለምን እስከ ዛሬ ለማገናኘት አልሞከርክም? አናንያ ጥፋት አጥፍቶ ነበር እባክህ፣ ያኔ እንደነገረኝ ነው። እናቴ ፈጣሪ ግን በየትኛው ስራዬ ነው አንቺ ቤቴ ድረስ ያመጣልኝ? እውነት ነው። ጠዋትና ማታ መስኮት ላይ ቆሞ እኮ ከጾረታ አይተናነስም። ወንድማና ምን እያደረግህ ነው? የመሆኑን እያየህ አይደል? እንዴት ስትሆን አይቼህ አላውቅም። እንግዲህ ጊዜው ዛሬ ነው። ምን ታደርጋለህ? አይመስለኝም። አንተ መሰለ አልመሰለ አሁን እየሆንክ ያለሁትን ነገር የሚቀይረው ነገር አለ? አዎ አለ። የመጀመሪያው ከትናንት ላለመሸሽ ሞከር። በዛ ላይ ደግሞ አሁን እያደረግከው ያለ ምንም ልክ አይመስለኝም። ቆይ ግን እስከ መቼ? አንተ ያሳሰበክ ስለ መጠጣቴ ነው ወይስ ስለ ሊያ? ስለ ሊያ ነው የማወራው። በዛ ላይ የምታሳክመው ወንድም አላት። ቆይ ግን ምግብ ሰጥተው መጣ አይደል? አዎ ሰጥቼዋለሁ። ቆይ ግን እስከ መቼ? ወንድማና ደረቅ ስለሆነች እስከምታምን ድረስ እንደዚህ መሆን አለበት። መቼ ነው ግን ይቅርታ የምትቀበይኝ አለሜ? አንቺ ሳትኖር ያሳለፍኳቸው ቀናቶች ከህይወቴ ላይ ቢቀነሱላት ደስተኛ ነኝ። ሰዎች ያጅ ነን፣ ግን እኛ በተፈጥሯችን የምናስበውን ነገር ማድረግ የምንችል ስለሚመስለን ብቻ ነው ችግር የሚፈጥርብን። ምን ባደርግ ነው ይቅር የምትይኝ? ምን በሆንልሽ ነው ይቅርታ የምታደርጊልኝ? የእውነት እኔ ይቅር እንድልህ ትፈልጋለህ? ስኖር እንደነበረ ነው። እኔን ተወኝ በቃ። እና አሁን ምንም የጎደለኝ ነገር የለም። ስልክ አያነሳም። ምን ነው ሳሚ? ምን ነው ሳሚ? አናንያ ስልክ አያነሳም። ይኸው እንደፈራው ስልክ አያነሳም። አላየውም ይሆናል። ትንሽ እንጠብቀው። እመኝ፣ ለዛ ከርከሮ ሰውዬ አዝነሽለት የዋህ ነው ምናምን ብለሽ አስበሽ ከሆነ ሲጥ አድርገሽ ነው ነፍስሽን ማውጣው። ገባሽ? አንተ ያማል እንዴ? ቆይ አንተ የዚህን ያህል ደደብ ነው የሚመስል እንዴ? እሱን ለማዳን መቼም የሞከርሽው ሙከራ የለም አይደለ? አብዳሃል? አብዳሃል? ምንድን ነው ማብዳው? በሰላም ከሆነ ግን ጥሩ ነው። በሰላም ከሆነ ስልክ ማታነሳው ችግር የለም። ረስቼ ነበር። ሄሎ። እና ደግሞ ረስቻለሁ። ስኖር እንደነበረ ነው።
የራሴን ህይወት መኖር ከጀመርኩ አመታት እናስቆጥራለሁ። አንተ የሌለበት አለ የብቻዬን አለ በቃ አሁን ተወኝ እና ደግሞ እንደምታስበው አይደለም። የፈለግነው ነገር ሲሆንልን ህይወታችንን ሙሉ የሚመስለው ለኛ ብቻ ነው። ይቅርታ አናንያ፣ መኖሩን ቀጥል። የባለፈውን ይቅር ብያለሁ። ያለፈው ይቅር ያልኩ ደግሞ ሌላ ለመኖር ስለነበረብኝ ነው። ያንን ለማድረግ ደግሞ ለራሴ ይቅርታ መጠየቅ ነበረብኝ። ከኔ ምንድን የምትፈልገው? እንድታምኚኝ። ምኑን? አንቺን ማፍቀረኝ። አሁንም እዛው ነው? አዎ እዛው መሆኔ እስካሁን አልታየሽም? ኧረ ሳልነግርሽ ትናንትና አናንያ ቤት የገባችው የቤት ሰራተኛ የድሮ ፍቅረኛ ሆና ተገኘች እኮ። ማለት ያቺ ሊዲያና የምትባለው እንዳይሆን? አንዴ ታውቂያታለሽ እንዴ? አዎ እንዴት እንደሚያፈቅራት አውቃለሁ። ግን እንዴት መጣች? አጠያይቃ ነው እንዴ? እኔ እንጃ። እኔ ይሁን አይሁን እኔ ብዙም አላውቅም። ግን አሁን እኛ ትኩረታችንን የራሳችን ጉዳይ ላይ ነው ማድረግ ያለብን። የራሳችን አሮብን የሰውና ማሰል እንዴ? እስቲ ቀፊ ሄሎ ሄሎ፣ ወንድም አናንያ። ምን ተፈጠረ ማለት ነው? ምን የማይፈጠር ነገር አለ እንዴ? አሁን የት ሆና ነው? ሽንት ቤት። እና ስጨርስ አትደውልልኝ ነበር እንዴ? ወንድም አናንያ፣ ሊያ እናቴ ምን ሆነችብኝ? ሽንት ቤት ውስጥ ቆልፋብኝ ሄደች። ምን? አዎ ወንድም አናንያ፣ ልሸና እንደገባው ቁልፉን እንዴት እንደወሰደችው አላውቅም፣ ብቻ ቁልፉን ወስዳብኛለች። እንዴ ወንድም አናንያ፣ እኔ ሳውንስ ያክስቴ ነገር ግራ ገብቶኝ ነው እንጂ እንደው አምላኬ ከዚህ እየበሉና እያወሩ ከመኖር ህይወት አድነኝ እባክህ። ኡፍ ይህን እውነት ለመቀበል ቢከብድም ተቀበለው። ጓደኛዬ ብለህ እንደ ወንድም የምታየው ሳሚ ተብዬው ቆንጆ ሴራ አዘጋጅቶ ልክ ሴራው ላይ እንደወደክና ሙሉ መረጃ ሰማሁኝ። ባለፈው ነበረ ማርሸት ጋር ምግብ ይዘን ሄድንለት ለእህትዮ ተብዬው። እኔ ነበርኩኝ ቀድሜ ደረስኩኝ እና ሲያወሩ ማዳመጥ ነበረብኝና ሙሉ ሰማዋቸው። 1 ሚሊዮን ብር ካንተ ለመውሰድ ያቀዱት እቅድ አሪፍ ላይ እንደሆነና እንዲሁም ደግሞ እንደተጠናቀቀ እቅዳቸው ሲያወሩ በጆሮ ሰማዋቸው። አሁን እሱ ውሳኔን ብቻ ሳይሆን የህይወት ምርጫዎች ውሳኔን ሁሌ መስዋዕት እንዳስከፈለ ተረዳው። ሰው ከፈጣሪ ነው የሚሰጥ ጓደኛም ሆነ ፍቅረኛ። ማርሸት ጥሩ ወንድም አለ፣ ይረዳል። አደራን ራስን ጠብቅ። እኔን እንዳትፈልገኝ ርቄ ሄጃለሁ። አልነበርኩም፣ አልመጣውም፣ የለውም። ደህናውን ካልሆንከውና ካልኖርከው ፍቅር አትፈልገው። የለም ያለው ቦታው አይገኝም። ይልቅስ የሆንከውና የኖርከውን ተቀበለው፣ እሱን ኑረው። ቆይሽ እኮ በጣም እንዴት ነሽ? በጣም ነው ዛሬ ደካ። ይሄ ማን ፎቶ? ሳሚ ቆይ ላስረዳ። ምንድነው እየተካሄደ ያለው? እስኪ ልጠይቅሽ፣ አንቺ እስስት ከጀርቤ ነሽ እንዴ? ምን እያልክ ነው ሳሚ? የጠየኩሽ መልሽልኝ። ከኔ ጋር ነሽ ወይስ ከአናንያ ጋር ነሽ? እንዴት እንደዚህ አይነት ነገር ትጠይቀኛለህ? ይሄን እያየሁ እንዴት ነው እንዲህ አይነት ጥያቄ ማልጠይቅሽ? እንዴት ነው ማልጠይቅሽ? እንዴ አሁንስ አበዛው። ሰምኛለሽ? ዛሬ አናቱ 10 ሰዓት ላይ ነበር ገንዘቡን የሚያስገባልኝ፣ ግን አላስገባልኝም። ለምን ይመስልሻል? አሁንስ ከኔ የምትፈልገው እኔን አልመስል እያለኝ ነው። ገንዘቡ እስካሁን አለመግባቱ እጅሽ አለበት ወይስ የለበትም? ንገሪኝ። እንደሌለበት አንተም ራስህ ምስክር ነህ።
ስልኩ ላይ ያለው ፎቶ ምንድነው ማለት? እንዳየኸው ነው። ተቃቅፋችሁ የድሮ ፎቶ እስካሁን ለምን አልጠፋም? ጋለሪሽ ውስጥ ምን ያደርጋል? መጥፋት ነበረበት። ህፃን ነው እንዴ ነው የምታደርጊ? እሺ ገባኝ፣ ግን አንተ እንደምታስበው አይደለም። ስናፕ ሚሞሪ ላይ መጥቶልኝ ነው። ህፃን ልጅ አይደለሁም እያለ ጡጦ የሚጠባ ህፃን ልጅ አይደለሁም። አንተን ነው ማፈቅረው። ጭራሽ በሱ እንዳትጠረጥረኝ እኔ ፍቅር። ቢሆን ነው የሚሻልሽ። ወንድሜ ይቅርታ። ቆይ እንዴት? እራሷ እኮ ነው ሽንት የመጣ ብላ አስገብታ ቆልፋብኝ ሄደች። እኔ ምንም አላደረኩም። አሁንም ትፈልጋታለህ? ካለሷ ባዶ ነው እንኳን የተሰማኝ። ቆይ እንዴት እንደዚህ ታለው ወንድም አናንያ? ይሄን የመሰለ ኑሮ እኮ አለ አለው፣ ግን የለው። እየኖርኩ ይመስለኝ ነበር፣ ግን እየኖርኩ አይደለም። እሺ ቤቷን አውቀዋለሁ እኮ። እውነትን ነው? ረሳው መሰለኝ። ባለፈው እጄ ነበር። መቼ? ለወንድሟ መድኃኒት ለማድረስ። ትናንትና ደግሞ ምግብ ሰጥቼው መጥቻለሁ። እና በቃ እንሄዳለን። እሺ ቁልፉን ይዘልኝና ፍጠን ና ማለት ነው። ፍጠን። እኔ ግን ሲመስለኝ ሰፈር ቀይራለች ነው የሚመስለኝ። ወይ አንተ ግባና ረፍት አድርገን ያሰሳሰስ አድርጊያ ጠይቄ ልምጣ። እሷ ጋር አይደለም፣ እዛ የተለመደችው ቦታ አየር ተቀብዬ እመለሳለሁ። እሺ በጊዜ ነው መልበቃ ሂድ። በቃ እሺ። የተለመደ ቦታ እንገናኝ፣ ስብሰባ ነበርኩ። ይቅር በለኝ ጓደኛዬ ነው የሚለው። ከሳቅ በኋላ ለቅሶ አለ ይላሉ ጋሽ ፍስሐ። ማናቸው ደግሞ? ያናኔ አባት። ምን ያህል ጊዜ ሆናችሁ ከተዋወቃችሁ? ምናምን ብላኝ ጠይቀኝ አታውቅም። ግን ለምንድን ነው? ምን ያደርግልሻል? የትናንቱ ማንነት ነው ዛሬ ያለው። ፍልስፍና ነገር ጀመርሽ እንዴ? አሁን እኔን ብትጠይቀኝ የትናንትናውን ሳሚ ባውቀው ደስ ይለኝ ነበር። ይኸውልሽ ሙኛቱኝ የዛሬን ብቻ ትጨነቂ። እሱስ ልክ ነህ፣ ግን እንዴት ነው የምናደርገው? ዛሬ ነው የሚሰጠን አይደል? ከዚህ ከረፈፍ ገልት ውስጥ ገንዘቡን ተቀብዬ እመጣለሁ። ማለት በጥሬ ነው እንዳትለኝ ብቻ። በዚህ በሰለጠነ ዘመን የሰለጠነው ላንቺ ነው እባክሽ። ወደሽ በትራንዛክሽን እንቅስቃሴው ስለሚታይ በብላክ እንሰራለን። ስለዚህ በዛ ምክንያት ደግሞ ገንዘቡ ከፍ ካለ በጥሬው ነው የምንቀበለው። ብላክ ስትል ኦይ እንዴ አንቺ ቃቤና አታምጪዋ። በቃ ሌላ ጊዜ አስረዳሻለሁ። ስራ አትሁኝብኝ። አሁን ስለ ነገሩ እውቀት እንዲኖረኝ ፈልጌ ይመስላል የምጠይቀህ። አሁን ገባኝ። ቀጥታ መናገር እየቻልሽ ያውቀሽ ነው አይደለ? እንደ ግራ ካሱ መንገድ እንዲየተጠማዘሽ ነገሩ የምታዞሩ ቀጥታ መናገራችን እንደሱ አይደለም። እና ምንድነው? ከኔ ጋር ለሰከንዶቹም ቢሆን አብረህ እንድትቆይ ስለምፈልግ ነው። ለዚህ እኮ ነው ልቤ የተሰወረልህ። ጉረኛ። ለማንኛውም በቃ አንቺ ቢ እኔ ነው ቦታ ደርሼ ልምጣ። ባይ see you later። የዛሬው ደግሞ ትንሽ ለየት ይላል። በል ምኑ? ዛሬም እሱን ፈልገሽ ከሆነ የለም። ቆይ ግን አንተ ለምንድን ነው የዚህን ያህል የምትጠላኝ? ኧረ እኔ ሳልጠላሽም እህታለ። ተው እንጂ ከዚህ በላይ አንቀ ካልገደልከኝ እንደምትጠላኝ አታምንም? ወንድም አናንያ ካልፈለገሽ እንዲወድሽ ማድረግ ካልቻልሽ መተው ነው። ለብዙ ቀናት እዚህ ስትመላለሽ ነበር፣ ግን እሱ አልፈለገሽ ማለት ሌላ ሰው አይፈልግሽ ማለት አይደለም። በዛ ላይ ደግሞ ቆንጆ ነሽ። ምን ይወጣልሻልና ነው? እሱስ ልክ ነህ፣
እንደ ድሮ የማስቸግር መስሎ ከሆነ ተሳስተሃል። እንደዛ ለማድረግ አይደለም የመጣሁት። ከሆነ ጥሩ፣ ግን ታዲያ ለዛ ካልሆነ ምን እግር ጣልሽ? ወንድሜ የት ሄዶ ነው? ቆይ እሱ ሰሞኑን ልክ አይደለም፣ ነገሮች ሁሉ ውስብስብ ብለውበታል። ስትል ቆይ ምን ተፈጠረ? የጓደኛው ህታማ 1 ሚሊዮን ብር ተጠይቆ እሱ እንደሚያሳክማት ቃል ገባለት። መልካም ነገር ማድረግ እኮ አይጠላም። ደግሞ የአናንያ ባህሪ ነው። ጥሩ ነው ያደረገው። እሱስ ነበር ስትል ሌላ ነገር አለ እንዴ? አው በቃ ነገሮች ልክ አልመስላሉኝና ተረጋጋ ብዬው ነበር እሱ ብሩ እንዳይሰጣቸው። ከዛስ ምን አደረገ? ሰጣቸው እንዴ? አው ሊሰጣቸው ወሰነ። ግን እኔ በቃ እንደው ደስም አላለኝም። አንተ እኮ የምር በግ ነህ። ይመቻው። አልገባኝም። አሁን ልቁንስ የት ሄዶ ነው? ለቁም ነገር ነው የፈለኩት፣ ለስራ ጉዳይ ነው። ማለት አንቺ ስለ ስራ ጉዳይ? አዎ ምን ነው ሳምራዊት ቁም ነገረኛ አይደለችም እንዴ? በፍቅር አልሆን ሲልሽ በስራ ገባሽበት። ይሁን እስኪ እንግዲህ ሌላ ምን ይባላል? ምን እንደምትቀባጥረው ሰውዬ? እኔን ሰውዬ? ይቺ ምን ትመስላለች? አሁን የት ሄደ? ለቁም ነገር ነው የፈለኩት። ሂጂ እዛው ፈልጊው። እሱም ለነገሩ እንዳንቺው ነው። ማለት ምን ነው ደግሞ ከአናንያ ከኔ ጋር የሚመሳሰል? ውስጣችሁ እውነትን ላለመቀበል ስህተት ላይ መቆየት ይመርጣል። ቆይ ስትል አሁን የት እንደሄደ ላለመናገር መሰለብህ። ብትነግረኝ ይሻላል። ወንድሜ ሳሚ ጋር መሰለኝ የተለመደው ቦታ ብሎ ነው የወጣው። ደደኝ ብል አልመሰለህም እወድሃለሁ ወይዘሪት እንደልቧ ይሁን አልገረምህም አመሰግናለሁ። ተጠንቅቄ ቁርጤን አውቄ አቤት ስትል እሺ ምን ልታዘዝ? ፍቅር ታዘዘኝ። በጨው ወይስ በስኳር? ቤት ባፈራው። ይቅርታ፣ ቤት ያፈራውን ነገር ጨርሰናል። ለሌላ ጊዜ ተመለሽ። እሺ በባዶ ይሆንልኝ። ወይዘሪት ፀሐይ ቤቴን ለቀሽ ትወጪ? ሳሚ ግን ለምን አተወውም? አንቺ ራሱ ለምን አትተኝም? ለምን አትተኝም? ከህይወቴ ለምን አትወጪም? ምን ያህል እንደምወደው ጠፍቶህ ነው? እኔ ደግሞ ትቼሻለሁ። አልፈልግሽም ስልሽ አይገባሽም እንዴ? በቃ ተይኝ ተይኝ። እንዳልጠላኸኝ በጣም እርግጠኛ ነኝ። ይኸውልሽ ለመተው መጥራት አይጠበቅብኝም። እንዲሁ ዝም ብዬ መተው እችላለሁ። ተወት በቃ። ሳሚ ይገባኛል እኮ አጥፍቻለሁ፣ ግን ደግሞ ነገ እንጂ ትላንት ወደኛ ተመልሶ አይመጣም አይደል? ለምን ስልክ ያታልሽ? አንስቼ ምን ልበልህ? አላውቅም፣ ግን የሆነ ነገር ልትይኝ ይገባ ነበር። እሺ አሁን ስለፈጠረሽ ገንዘብ ይስጪ። ሳሚ ከየት አምጥቼ? ፀሐይ በፈጠረሽ አዳምጪ። ከራሴ በላይ አንቺን ስለማምንሽ ነው የለፈውበትን ገንዘቤን በአንቺ አካውንት ማስቀምጥ ነበር። አውቃለሁ፣ ግን ደግሞ አሁን እጄ ላይ ብሩ የለም። እንዴ ምን ማለት ነው? እንዴት ነው የሌለው? ሳሚ ደጋግሜ ነገርኩህ እኮ ለሰው ሰጥቼዋለሁ ገንዘቡን። ቆይ አንቺ ምን አግብቶሽ ነው የኔን ገንዘብ ለሌላ ሰው የምትሰጪው? ምን ቤት ነሽ? ምን አገባሽ? በቃ የምትፈልገው ስላልመሰለኝ ለሰው ሰጠሁት። ስሚ እኔ የምሰራው እኮ ገንዘቡን ስለሚያስፈልገኝ ነው። ሳሚ ለምንድን ነው የማትረዳኝ እንዴ? ተረዳኛት ወይኝ ምንድን ነው የምረዳሽ? እና ምስኪኗ እናቴ በምን ላሳክማት? እናቴን በምን ላሳክማት? አይኔ እያየ ትሙት? አላውቅም። እግዚአብሔር እንዲረዳህ ጸልይልሃለሁ። አትይኝም? እየቀለድሽ ነው? ኧረ አልቀለድኩም። እጄ ላይ ገንዘቡ ስለሌለ ነው። እናቴን ለሞት እየፈረድሽባት ነው። እኔ እኮ እናትህን አልፈጠርኳትም። ለምን ሞት ይፈርድባታል? ቆይ አይኔ እያየ እናቴ ልትሞት ነው ማለት ነው? እናቴ ልትሞት ነው? እመነኝ አታጣትም።
ትንሽ ጊዜ ብቻ። ከዛ በኋላ እኔው ራሴ ገንዘቡን ተቀብዬ እሰጥሃለሁ። በደንብ አዳምጪ። እናቴ ግን በዚህ መሀል ውስጥ አንድ ነገር ትሆንን እኔ ያድርገኝ። አንድ ነገር አሁን ገንዘብ ይፈልግ ገንዘብ ይዝጭ እናቴ ማራን። ስሚ፣ የሰው ልጅ ማለት የትናንት የዛሬ የነገ ድምር ውጤት መሆኑን አታውቂም እንዴ? ግን ደግሞ ከትላንት ይልቅ ዛሬና ነገ ይበልጣል። ያንቺ ሳሚ ትናንት ተቀብሯል፣ ሞቷል፣ ላይመለስ ሄዷል። እመነኝ፣ ከተቀበረበት አፈሩን አራግፌ አስነሳዋል። አትችይም። ትወጫለሽ ወይስ? አልወጣም። ስትፈልጊ እዚህ ቤት ስደንሽ ዋይበት ግልጣታ። እሺ፣ እንዲሁ እንዳለው ቤቱን ታቅፌ እጠብቅሃለሁ። የት ያሸት ሊያ አለው። እኔም አንዳንዴ ጨካኝ ሆንኩኝ ያለ ይሰማኛል በሱ ጉዳይ። ግን የሚባል ነገር የለም። በዛ ላይ ደግሞ አንዳችሁ ያላችሁ ማንም ሰማችሁ ተወደዳችሁ ፍቅራችሁን ኑሩት። በቃ ምን ያስፈልጋል? በዛ ላይ ደግሞ አንቺ የምታገኝ ወንድምሽ በጊዜ ይድናል። እየደለልኩሽ ሲሆን የወንድምሽን ህይወት ጣፋንታ ሊሆን ይችላል። እስካሁን በጊዜ ማዳን ትችይ ነበር። አሁን ተኛ ማሽረት ተስማማን ታዲያ? አላውቅም ስለመደወሌ፣ ግን ደግሞ እኔ ድምፅ መስማት እፈልጋለሁ። ታዲያ እኮ ቀላል ነው። አሁን ወደ ምልክልሽ ቁጥር መደወል ብቻ ነው። አይ ማርሸት፣ ስራው እንዴት ሆነልሽ ግን? ጀመርሽ? አዎ ጀመርኩኝ። አሪፍ ነው ድርጊቱም፣ ስራውም ቆንጆ ነው። ይሁን። ወንድምሽስ ደህና ነው? ደህና ነው። ግን እናንተ ቆይ ምግብ ምሰራ ልጅ ያገኛችሁ እንዴ? አይ የመፈለጉ ሀሳብ እንደሆነ የለንም። ያ ያስገባኝ እንዳላላ ስልክ ልላክልና አሪፍ ልጅ ያገኝላችኋል። እሱ አታስብ። አሁን እሱ መች ሆነ አስፈላጊው? የተባልሽውን ብታደርጊ ምግብ ነበር እትሊያ። እሱ መች ሆነ አስፈላጊው? አሁን የተባልሽውን ብታደርጊ ጥሩ ነበር እትሊያ። ቻውሽ። እሺ ነው ያልሽው? በይ አሁን ሳይተኛ ደውይለት። እሺ ላክልኝ። እሺ እኔ ምን አውቃለሁ? እዚህ ምን ትሰሪያለሽ? ምንም፣ እንዳየሽኝ ተቀምጬ ነው ያለሁት። ቆይ አንቺ ማን ነሽ? ያው እኔ ራሴ ነኝ። ማን ልሆን እችላለሁ? እየቀለድኩኝ አይደለም። እኔም እየቀለድኩኝ አይደለም። እንዳየሽኝ እኔ ነኝ። አሻንጉሊት ነሽ? ስም የለሽ? ምን አሻንጉሊት? አዎ፣ ሰው መሳይ ሆኖ ስም የሌለው ማውቀው አሻንጉሊት ነው። ኦ፣ ስለዚህ አንቺ ስም የለሽም ማለት ነው? ምን ማለት ነው? እኔ ሳውቅሽ አሻንጉሊት ነሽ ማለቴ ነው። ምን አልሽ አንቺ? እኔ ነኝ አሻንጉሊት? አንቺ ተንቀሳቃሽ አሻንጉሊት ነሽ። አሻንጉሊት? እኔ ነው አሻንጉሊት? ወይኔ ሳምራይት፣ እኔ ሳምራይት አይደለም ባልሰራላት። እኔ ነው አሻንጉሊት? ታውቃለህ፣ በጣም ስለማስብልህ መሰለኝ የጎዳሁት ያህል የሚሰማኝ። አንቺ አታስቢ። አሁን ልትደውይልኝ ያደረገሽን አምላክ አንዴ ላመስግነው። ደህና ነህ? እኔ ደህና ነኝ። አንቺ ደህና ነሽ?
በቃ አርፍሰር ሌላ ጊዜ እናወራለን። እንዴ አሁን ማለተኛ ነበር። አሁን ማቀስቅሽኛለሽ ታዲያ? ቆይ ነገ ስራ የለም? ነገ ስለ ራሱ ይጨነቅ። አሁን ብቻ እናውራ። ደግሞ ከምልሽ በላይ ናፍቀሽኛል። እና ሁሉ እንዴት ነበር? አንቺን ይመስል ነበር። እንዴት? ሰው አለ ግን የራስሽ ያልሆነ የራሱም ያልሆነ በቃ ይጠፋ መኖር የማይፈልግ ሌላውንም የማያስኖር የእምነትም የእውነትም ልክ የሌለው በቃ እንደዛ ነበር። ቀን በእኔ ብቻ አይመስለኝም እንዲህ ያልከው። ቆይ የተፈጠረ ነገር አለ እንዴ? እንዲሁ ነው። ባይሆን ጥራት ስራ ነበረኝ እና ከመግባቴ በፊት ያለሽበት መጥቼ አይንሽን አይቼ ልመለስ። አንተኛ በጠዋት ለመነሳት ከነገ ወዲያ እመለሳለሁ። የሆነ ቦታ ወጥቼ ነው። እሺ ግን ታውቂያለሽ አይደል? ምኑ? ሁሌ እንደማስብሽ። እሺ ቻው። አንቺ ድል ብደድብ ምን ልትሰሪ ነው እዚህ መጣሽው? እንዴት መጣሽ? ቆይ በዚህ ሰዓት መጨቃጨቅ ነበረብን? ከአንቺ ውጭ ማን ሊሆን ይችላል? ይሄ እንደ እባብ የወጣው አይንሽን ጎልጉዬ ሳላወጣው ከአንቺ ውጭ ማን ሊሆን ይችላል? ንገሪኝ፣ ማን ሊሆን ይችላል? ጭራሽ ተፋብኝ። አረ በምራቅ ያለፍኩሽማ እኔ ሳሚ ስለሆንኩ። ሌላ ሰው በሆነማ ኖሮ እንዳንቺ ስራ ጥይት ነበረ ማርከፈከፍብሽ እንደ ዝናብ። ቆይ አንተን እዚህ ማየት የምፈልግ ነው እንደሚመስልህ? አድርገውሻልማ። ሌላ ነው። ከአንቺ ውጭ ማን ሊሆን ይችላል? ከአንቺ ውጭ እኔን ማን ሊያሳግተኝ ይችላል? አንቺ ዝም ብለሽ ስታይኝ ልሆለል ነው እንዴ የምመስልሽ? ምንም ማያቅ ደደብ ነው እንዴ የምመስልሽ? ነው ወይ የምመስልሽ? ምን ታጉረጠርጫለሽ? አይንሽ እጥባ። ምንም ማውቀው ነገር የለም። እመነኝ የኔ ፍቅር። ዋው እንዴት ደስ የሚል አባባ ተስፋዬ ተረት ነው። እና ማን ነግሮሽ መጣሽ? መንፈስ ነግሮሽ? ውቃቤሽ? ቀልዱን ተይው በእናትሽ። እሺ አሁን ልፍታህና ተረጋግተን እንነጋገራለን። እሺ እባክሽ አሁን የጠየቅኩሽን ብቻ ጸጥ ብለሽ መልሽልኝ። ቅድም ስዘገይብኝ ጊዜ ጨነቀኝ። በዛ ላይ ስልክ አይሰራም። እሺ ቆይ ምን ላድርግ? ያጉማሬ ነው ስልኬን የወሰደው። ቆይ ማ አናንያ? አናንያ አትለኝም መቼም አይደል? አዎ ያጉማሬ ያልኩሽ እኮ። ከሱ ውጭ ሌላ ማን አለ? እንዴት ግን ሳም ምን እልሃለሁ? አንተ እንደምታስበው አይደለም። ጠዋት ሄጄ ነበር እዛ ቤት፣ ስልክ አልሰራለኝ። አንተም ቆየህ፣ አማራጭ ስላልነበረኝ። እሺ ከዛስ? ከዛማ ማርሸትን ነበር ያገኘሁት። አንዳንድ ነገሮችን ጠየቅኩት። አናንያ የት ሄደ ብዬ ስጠይቀው የተለመደው ቦታ ሲለኝ እዚህ ልትሆን እንደምችል ገምቼ መጣሁ። አይገርምሽም? ብሞት አንቺን አላምንሽም። እንድታምናኝ ምን መሆን አለብኝ? ቆይ አሁን ልፍታ? ቆይ እንድፈታ ለምንድን ነው ያልፈለግከው? አሁን ከዚህ ቦታ መጥፋት አለብን። ከኔ ጋር መቀጠል ትፈልጊያለሽ? ሳም አልገባኝም። አሁንም አብሬህ ነኝ እኮ። ሁሌም ካንተ ጋር ነው መሆን የሚፈልገው። ለዛ ከሆነ አሁን ምልሽን ነገር ታደርጊያለሽ። እሺ ምንድን ነው እሱ? ነገ በጠዋት ወፍ ሳይንጫጫ ተነስተሽ ደብዳቤ ትጽፊያለሽ። ከቦርሳ ውስጥ ማህተም አውጥተሽ ትመጭበታለሽ። ከ10 ቀን በፊት አድርገሽ ነው ግን ትጽፊ። ይገባሽ? ቆይ ማመልከቻው ስለምንድን ነው? በደንብ አዳምጪ። አሁን በስልክሽ አንድ ሳምፕል ትጽፊያለሽ። ከዛ አንድ ስልክ ታስደውይኛለሽ። ለምደውልላለች ነገ ሄደሽ ማመልከቻውን ትሰጫታለሽ። ገባሽ? ሳም ይሄ ነገር ፈርቻለሁ። ቆይ ቢቀርብንስ? አሁን ልፍታህና ከዚህ እንጥፋ። እኔ ፍቅር አሁን ዝም ብለሽ አዳምጪ። ያልኩሽን ብቻ አድርጊ። ዝም ብለሽ ምንም አትበይ። የእሱ ሰዎች ደግሞ ሊመጡ ይችላል። በጣም መጥፎ ሰዎች ናቸው።
ካንተ ጋር የሚሰራ መልአክ አለ ማለት ነው። ታውቃለህ፣ እምነት ለኔ ትልቅ ዋጋ ነው ያለው። ያስፈልጎኛል። ለዚህ ፈልገው ለብትለኝ ምን አለበት? ከዛ የፈለግከውን ወስደህ እንደፈለግክ ነበር የምታደርገው። ግን ለምን በዚህ በጅል ሀሳብ እምነትን ሻርኩ? እስኪ መልስልኝ። አንተ ደነስ ዝም ብለህ ፍታኝ። ሌላ ችግር አትፍታ። ዝም ብለህ ፍታኝ። ፍታኝ ፍታኝ እያልኩ እኮ ነው። ቆሻሻ የለሽም እንደ ቀላል ተራ ድክመት የለሽም እንዳላየው ያንቺን ስህተት የለሽም ልቀበልሽ ብልስ ንቄ ሄደሽስ ያረግሽውን ምናውቄ በምን ያስታውቃል ሰብዋ አንቺም እዚህ ነገር ውስጥ አለሽበት ማለት ነው። አሁን ከዚህ እንሂድ። ቆይ ግን አንቺ ነሽ ፍቅረኛው ማለት ነው? አኑ ሁሉንም ነገር እነግርሃለሁ። አሁን እዚህ መሆናችን ለአንተም ለእኔም ጥሩ አይደለም እኮ። ንገሪኝ፣ ምንድን ነው እሱ? ለምን ነው ቆይ የምትፈልጉት ነገር በቀጥታ የማትናገሩት? ንገሪኝ። አኑ ስማኝ፣ እኔም ፍታኝና ሁሉንም ነገር እነግርሃለሁ። አሁን ከዚህ እንሂድ። ሳሚ ነው ይሄ ሁሉ እቅድ ያቀደው። ፖሊስ ምን አባሽ ነው ከዚህ ጋር ስትሾካሾክ የነበረው? ምንድን ነው ስትሾካሾክ የነበረው? ምንም አስቤ አልነበረም። ላቆየው ስለፈለግኩ ነው። ዝም በይ። ልትዋሽኝ አትሞክሪ። ኧረ አሁን ማምንሽ ይመስልሻል? ለእሱ ስላሰብሽ ነው እንደዛ ስትይ የነበረው። ሲጀመር ያለ ፍቃዴ ነበር ስራውን ያሰራኸኝ። ሲቀጥል የሰጠኝ ትዕዛዝ እንደዛ ነበረ። ፖሊሶቹን እየጠበኳቸው ነበር እና ምን ላድርግ? እኔ ነገሮቹ እንዳይበላሹ እኮ ነው። እስኪ ንገረኝ፣ ጓደኛን አጣ። አሁን ምን ልታደርግ ነው? ወይንስ እኔ የማላውቀው ሁለታችሁ ሴራ አለ? ገባኝ። አደረጉት ማለት ነው። አናንያ ሁሌ ዘንግቶ እንደነቃ ነው። ምን ባደርግ ይሻለኛል ግን? እህቴ ሊያ፣ አንቺ የምታውቂው ነገር አለ ማለት ነው? አይ እንዲሁ ነው። ታዲያ ጠበቃው ጋር መቼ ነው የምናወራው አለ? እንዳለው ከሆነ ነገ ነው። አንቺ ግን ስራ እንዳይረፍድብሽ ሂጂ በቃ። ምን እንሰራውት ግን? ቆይ ምግብ ማን ነው የሚወስድለት? አይ የእሱን ነገር ምንም አላውቅም። በቃ ነገ ጠብቀውን ታናግሪዋለሽ። ጥሩ እሺ። ጊዜው አልበቃ ላይ መጥቼ እንዳልሰራላችሁ። አንተስ ምግብ እየሰራህ ነው? ኧረ አታስቢ፣
ለራሴስ አላንስም። ግን እንዴት ነው ወንድምሽ? ደህና ነው? ይመስገን ደህና ነው። በቃ ስራ እንዳይረፍድብሽ ሂጂ። ማርሸት ምንም አይሆንም፣ አታስብ። እሺ 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 እሺ። ሰላም ወደቅሳ። አዎ እንዴት አድርሽ? እየጠበቅኝ ነበር እንዴ? እኔ የምልሽ እንዴት ነው አናንያን ልትጠይቂው ልትሄጂ ነው እንዴ? አሁን ግራ እየገባኝ ነው ታውቃለህ። ግን ቆይ እስቲ ልጠይቅሽ፣ አንቺ እኔ ጋር ያለሽ ጥላቻ በአናንያ ብቻ የተነሳ ነው? የሆነ ሀቅ ስላለኝ ነው። አንተ ምን አይነት ሰው ነህ የሚል ማለት ለምን? ጠላቶቻችን እኛው ጋር ናቸው። ሊያ በተለይ ከዚህ እንዳትመጣ ብሏል። የት ሄድሽ እንዴ? በጣም እኮ በረርሽ በሀሳብ። ያቺ ልጅ ግን ማናት? ማን ትሆን ደግሞ? እሷ መቼም አናንያ አስረግዞ ቤት ያስቀምጣት ናት። ምን እንደሚገርመኝ ታውቃለህ? እሺ ደግሞ ምን ተፈጠረ? ምን አዲስ ነገር ኖሮ ይሆን ግራ እየተጋባሽ ያለሽ? ለነገሩ ተው። አናንያ ጋር ሄጄ ነበር ወረቀቱን ላስፈርም እና አስፈርመ ጨረስክ? አናንያ ጥሩ ሙድ ላይ አልነበረም፣ ሊፈርምልኝ አልቻለም። እምረዳህ ከሆነ ለማሳመን ልሞክር አናንያን። ግን ደግሞ ለእኔ በደንብ ካስረዳኝ ነው እንደዛ ላደርግልህ የምችለው። ምክንያቱም ደግሞ ታውቃለህ በማርኬቲንግ ማኔጅመንት የተመረቅኩ ሰው ነኝ። ስለዚህ ማሳመን አይከብደኝም። ዌል በጣም ጥሩ። እንደዛ ከሆነ ከስራ ስትወጪ እንገናኝና በደንብ አስረዳሻለሁ። በል መልካም። እሺ አሁን መሄድ አለብኝ። መልካም ቀን። ሰዓት ይከበር። እዚህ መምጣትሽ ግን አስፈላጊ ነው? አለመምጣት አልችልም። ሌላ የሚቻል ነገር ካለ ንገረኝ። ነገሮች እንደዚህ ባይሆኑ በጣም ደስ ይለኝ ነበር። ከሁኔታዎች ጋር ትታገል። በጣም ያደክማል እና ሁኔታዎችን መምሰል የማይጠበቅብህም። እኔ በጣም ደክሞኛል። የአሁኑን ግን ምን ለየት እንደሚያደርገው ታውቂያለሽ? አንቺ ወደ ህይወቴ ዳግመኛ ከመጣሽ ጀምሮ እዚህ ነኝ። ግን ደግሞ ሳትመጪ በፊት እየኖርኩሽ ነበር እናማ ብዙ ነገር ውስጥ ሆኜ ለረጅም ጊዜ አስብሽ ነበር። አሁን ግን ፍራቻዬን በዛ፣ ተስፋዬም ሰዎች ላይ ሆነ። ሁለተኛ እንደዚህ ስትሆን ላይ አልፈልግም። ሲጀመር ደግሞ ነገሮች ይቀያየራሉ። ነገ ሌላ ቀን ነው። ከዚህ ደግሞ ትጣላ በቅርቡ እመነኝ። እሱን እርሹና አንቺ ግን እንዴት ነሽ? ከጠበቃው ጋር ስራው እንዴት እየሄደልሽ ነው? አሪፍ እንደሚሄድ ተስፋ አደርጋለሁ። የሚገርምህ በጣም ጥሩ ሰው ነው። ባለፈው ከየቱ አስመጭ ጋር አገናኝቶኝ ነበር እና ነገሮች በአሪፍ እየሄዱ ነው። በወራስ እንደዚህ ተጨናነቀሽ? እሱን ተይና የኔን ነገር ጊዜ ይፈታዋል። አክሲም በቅርቡ ትመጣለች። ያምቀሽም ደግሞ መጥቶ ነበር። አዎ ይገርማል። ቅድም መንገድ ላይ አግኝቼው ነበረ። ነገረህ ማለት ነው? አንቺ ግን እንዴት ነሽ? ወንድምሽ ደህና ነው? ደህና ነው። ሰሞኑ ቤተሰብ ብሎ ክፍለ ሀገር ሄዶ ነበር። ደስ ይላል። ቃል በገባሽልኝ መሰረት በቤቱ ነው እየኖርሽ ያለሽው? ሊያ አይኔን እያይሽ መልሽልኝ። እያወቅህ አትጠይቀኝ አናንያ። ቆይ እርጉዛ ሚስትስ ወይስ አንድ ቤት ልታኖረን አሰብክ? ቆይ አንቺም እስካሁን አላመንሽኝ ማለት ነው? ይኸውልሽ እናቴ፣ ይህ ሆን ተብሎ የተሰራ ሴራ ነው። እነሱ ናችሁ ያቀነባበሩት። እመኝኝ እባክሽ። ባምነ ደስ ይለኝ ነበር፣ ግን ሁሉም ነገር አሳይታኛለች እና የድሮ ፎቶዎችን ሁሉም አይቼዋለሁ። ወይስ አሁንም እንዳንጠብቃለን? እኔ ላለማጣት እንደሆነ ይገባኛል እንደዚህ የምትሆነው። አንድ ቀን ሁሉም ነገር ግልጽ ይሆንልሻል። አናንያ። አቤት አለሜ። አንድ ቀን እውነት ይወጣል። እሱም ልጁ ተወልዶ ሲረጋገጥ ብቻ ነው።
እሺ አሁን ግን ደህና ነሽ? ምን ሆናለሁ? እኔ በጣም ደህና ነኝ። አንተስ? ታውቂያለሽ ግን አሁን ምን እንደሚናፍቀኝ? ምንድን ነው የሚናፍቀው? ድሮ ከክላስ ስንወጣ እስኪ የሆነ ቦታ ውሰድኝ ትይኝ ነበር። ታስታውሻለሽ? እዛ ሆነን የወደ ወዳችንን ስናወራ። አሁን እኮ መሄድ እንችላለን። ትቀልጂብኛለሽ አይደል? እሺ አሁን ምን ልታደርጋለህ? እዛ ሄደን እንድናወራ አይደለም የምትፈልገው? ምን ላድርግ? አይነን ጨፍን። ያው ጨፈንክ? ጨፍኛለሁ። የዛሬው ደግሞ ይለያል። ምኑ? እሱን ተይና፣ ክላስ እንዴት ነበር ዛሬ? ደስ ይላልም አይልም እንዴ? ምን ማለት ነው እሱ ደግሞ? ደስ የሚለው ከክላስ እንደወጣው አንተን እንደማገኝ ሳስብ። ደስ የማይለውስ? አስተማሪው ነው አንተን የማገኝበትን ሳትጠብቁ ጥያቄ የሚጠይቀኝ እና ምን ብለሽ መለሽለት? እናማ እሱ ማለት እኔ ማለት እሱ ነው የሚመስለው። ዛሬ ከወትሮ ደስ የሚል ነፋሻማ ቦታ ነው። ሂጂ። እንዴት ይሄን ማሳጣት ታውቀኛለህ? ምን አደረኩ አሁን? ቆይ ይሄን ያልመጠበቅሽ እንዲያደርግ አንተ ቀለድ። ቆይ እስከ መቼ ነው እንደዚህ የምንሆነው? ባለፈው ገተው እስኪያልቅ አልከኝ። አንድ ብዬምርም የለም። አሁን ትልቁ ቤት እኮ ነው የሚገባሽ ብዬ እኮ ንግስት ናትሽ። ምን ነው ከፋሽ? አረ አስቸግልኝ በጣም ልጅ ተወልዶ ባለፈው የከሸፈብህን ሴራ አስበላሽ አድርገኸው ተካፍለሽ ትወጫለሽ አትለኝም አይደል? ትልቅ ሀሳብ አለ። ነገሮች ሲስተካከሉ ደግሞ ዛሬ አሁን ምንም ማለት ነው። ሰሞኑን በጣም እየበረታብኝ ነው። ብታውቀው ዶክተር ካለ መታየቴ ሳይሻል አይቀርም። ትሰሚኛለሽ? ልጁ ለእቅዳችን ያስፈልጋል እንጂ በሰዓት መረዳት ምን አልክ አንተ? እውነት ከኔ ልጅ አትፈልግም ማለት ነው? በምን ቀን ነው እዚህ ህይወት ውስጥ የተገኘሁት? አንተ በፈለግከው መንገድ ስትጓዝ ዝም አልኩ። አሁን ግን ትርስ ጠልቆ ለእኛው በማሰብ እሺ፣ ለማንኛውም ሁሉም ነገር ይቅርብ። አንድ ነገር ብቻ አድርግልኝ። እሺ፣ ምን ላድርግ? የኔ ብቻ ሁንልኝ። የአንቺ ባሪያ ነኝ። ጠንከር። ከዚህ በኋላ የባሰ ነገር ይችላል። ገባሽ? ገባሽ ወይ? ተዋወቃት። እሙ ትባላለች። ስራ ላይ ደግሞ በጣም ጎበዝ ናት። በዛ ላይ ተማመንባታለሁ። ምንም ሀሳብ እንዳይገባ። እንኳን ደህና መጣሽ ታለማ። እንደው ምግብ ነገር ቀምሳችሁ ሆነ እትሊያ? አሁን አረፍት አድርጊ። አንዳንድ ነገሮችን ደግሞ ሰገትሽን ተማርሽት። በዛ ላይ ደግሞ ስራ አረፍቶብኛል። አሁን መሄድ አለብኝ። ያቻለች እንዴ? አይ እትሊያ፣ እኔ የፈራሁት አክስቴ ስትመጣ ምን እንደሚፈጠር ነው። አናንያ ጭራሽ እንደዚህ ያደርጋል ብላ ነው የማትጠብቀው። ቆይ ማርሸት ግን የምር ያደረገው ይመስላል እንዴ? ወንድም አናንያ ጭራሽ እንደዚህ ያደርጋል ብዬ አላስብም። ጥላቻ ብልሽ ጥላቻ መሰለሽ እንዴ? በጣም ነበር የሚጣላት። ማለት
ያሳየችኝ ፎቶ ግን ሁለቱንም እንዳላምናቸው አድርጎኛል። ምን ላድርግ? ታያዋላስ ሴት አይደለች አሰስቶ ነው ይሆናል እንጂ እኮ የፈራሁት እንዳላምን ያደረገኝ ነገር አፈረጥክልኝ አይደል? ህልም ተፈርቶ ሳይተኛ ይታደረት ኤልያ ባይሆን ለዛ ለአብርሃም በጋ ፍቃሪሽና ላንቺ ሲባል ነገሩ ሰላም ቢሆን እመኛለሁ። እንዳልኩ ደግሞ ጎበዝ ናት። ወንድም አናንያ ደግሞ ሊያዝ ቤት ነው መኖር ያለባት እያለ ነበር። እሱም አይሆን ነገር ነው ማርሸት። ወንድሜ ይመጣል ከክፍለ ሀገር ቀጣይ ሳምንት። ሲጀመር ደግሞ ብዙ ያልተጣሩ ፋይሎች አሉ። የአናንያ ነገሮች አሁን ላይ ደግሞ ግልጽ አይደሉም። እውቀታችሁ ይጥቀማችሁ እንጂ ፈጣሪ ከእናንተ ጋር ይሁን። በቃ አሁን ልሂድ። ለማንኛውም ደህና ዋሉ። እነትዬ ወዴት ሄደው ነው? እስካሁን ሰው የሚባል አላየሁም። የሉም አንቺው እና እኔ እናንተ ነን ተያባለ እዚህ የምንኖረው? አይ እንደሱማ አይደለም የኔዋ ማለቴ እሙ ባይሆን ማድ ቤት እንግባና እናውጋ። እሺ ሳምራዊት ሁሌ ለአንተ ልክ አይደለችም አይደል? እኮ ካወቅሽ ዛሬ ለምንድን ነው የምትታገዩ? ማልቀስሽ እኮ ታዲያ ምንም ነገር አይቀይርም። አኑ አሁን ምን አማራጭ አለኝ? በጣም ረፈደ። ያኔ ስፈልግህ በጣም ገፋኸኝ። ሳምራዊት ምን እያልሽ ነው? ያልሽው አልገባኝም። አሁን ለምን እንዳስጠራኝ ለምን አትነግረኝም? ስሚ አንቺና ያዳደበ የሰራችሁት ሁሉንም አውቃለሁ። አሁን መጠየቅሽን ትክክለኛውን ነገር እውነቱን ብቻ መልሽልኝ። እኔ አልገባኝም። ስለምንድን ነው የምታወራው? ቆይ ለመጨረሻ ጊዜ ነው የምጠይቅሽ። አሁን ሁሉንም እውነት ነገረኝ። አትፍሪ ደግሞ እኮ ምን ልንገርህ? ባለፈው ለፖሊሶቹ የሰጧቸው መረጃ እኮ ነው። አትዋሽ። አሁን እውነታውን ለእኔ ብቻ ነገረኝ። ይኸው ምንም ሳታስቀሪ ምንም ነገር ምንም አልልሽ። አንቺም ተገደሽ በዛ ሳሚ ተብዬ ምክንያት ወደዚህ ሴራ እንደገባሽ ማውቃለሁ። አንተ እንደምታስበው አይደለም። ሳሚን ማውቀው አንተን ለማግኘት በር ላይ ስመጣ አንተ እንደምፈልግ ስነግረው ያኔ ነው ስልክ የተቀያየር ነው እና ምን ሳምራዊት መደወል ጀመረ። አንዳንድ ነገሮች ስላንተ ጠይቀው ነበር ላገኝ ስለምፈልግ። ከዛስ ምን? ከዛማ እሱን ለማግኘት ከፈለግሽ የሆነ ቦታ አለ ብሎኝ ወስዶ አሳየኝ። ሁሌ እዚህ ይመጣል አለኝ ማታ ማታ፣ አልፎ አልፎ ደግሞ ጠዋት ይመጣል አለኝ። ከዛ እዛ ቦታ ላይ መሄድ ጀመረ። አሁንም ሌላ ሴራ፣ አሁንም እየዋሽሽ ነው። ቆይ ለምን? አልዋሸሁም። እና ለምን ለፖሊሶች ፍቅረኝ አስረግዞ አገተኛልሽ? ለምን ሳምራዊት? ልታናግረኝ ዝግጁ አልነበርክም። አንተ ነህ ይሄ ልታደርግ የምችለው። ለምን ብሎ ሳሚን ላይ ያደርገዋል? ምን ማለት ነበረብኝ? ሳሚን ሳገኘው ደንግጬ ነበር፣ ግን ፈታሁት። ሳምራዊት ታዲያ ለምን ይሄን መረጃ በሙሉ ለፖሊሶች አልተናገርሽም? ለምን? ማርገዜኝ ነግሬው ነበር። በዛን ሳምንት በልጄ ጩቤ ይዞ አስፈራራኝ። እንዳትተነፍሽ አለኝ። ፍቅረኛዬ ነው ያልሽው ሰውስ ማን ነው? ቆይ አውቃለሁ ፍቅረኛ አልነበርክም። ያ ማለት ግን የልጃችን አባት መሆን አትችልም ማለት አይደለም። አፈቅርሃለሁ ከምታስበው በላይ። ይህንን ቀን በጉጉት ነበር ስጠብቀኝ ነበር። እውነትህ ድካም ይቅር ብለሽ አንቺ ግን ደግመሽ ብታጠፊ ከምልሽ በላይ ናፍቀሽኛል አለሜ። ይገርምሃል ልጅ እያለሁ ቁርጥ እንዳንተ አይነት ባህሪ ነበረኝ። አንተስ እንዲሁ ልጅነት አይተም የመጣት መስል። እሺ ጋሺ አሁን ለምን ፈለከኝ? በዛ ላይ ደግሞ ውጪ ነው ፈልጋ አልክ። ለምን? ከቤት የምትገባው በወንድሜ አናንያ ምክንያት ነበረ።
እሱ ደግሞ ከእንግዲህ ከቤቴ እንዳይገባ ብሏል። ስለዚህ መነጋገር ሲኖርብን እዚህ ውጭ ነው የምንነጋገረው። በደንብ አዳምጠኝ። ያ ቤቴ እኔም ቤት ነው። አክስቴ ብትሰማ ምን ያህል እንደሚደብራት ታውቃለህ? ይቀፋታል። ነገረ ስራችሁ ግን በጣም ነው የሚያስጠላው። መርዝ ናችሁ። ኧረ ተው አንተ፣ ለውሸት ገደብ ይኖር። እንደ ወንድሜ አናንያ ነበር ወንድሜ ብዬ የምጠራ። እንግዲህ ግን ውስጤ ቅሬታ ኖረ። አሁንም እኮ ወንድምህ ነኝ። የእኔ ትንሽዬ ወንድም ያናኑን ያክል እንኳን ቦታ ባይኖረኝም ያው ላንተ በመጠንህ ቦታ ይኖረኛል። አንተው ምን ሆነሃል? ወንድም አናንያ ያለበት ማት እያወቅ፣ በዛ ላይ ደግሞ ከፍቅረኛው ሊያጋ ሳይታረቅ ግን እንደው አያሳዝኑ? አያሳዝነኝ። እሺ አሁን ተረጋጊና የተፈጠረውን ነገር ሁሉ ማስረጅኝ። ኧረ ቴሊያ ተይ እስኪ። ማስጠንቀቂያ የገባህ ይመስለኛል። እናም ጥላቻህ ልክ ይኑረው። አንተም የዛ ቢጤ ነገር ነህ። ይሄ የመጨረሻ ንግግሬ ነው። እሙን የሆነ ነገር ማድረግ ቀርቶ ጫፏን ብትነቃት ወዮልህ። ይኸውልህ ቆይ መቼ ነው የተፈጠረው? ወይስ ሰው ስራ ፈቷል? ቴሊያ አሁን ሌላ ቤት ልግባ? ተይ ግድ የለሽም። ይኸውልሽ አሁን ያስጨነቀሽን ነገር ለኔ ተይው። ማርሸትንም አዋራዋለሁ። በወሬ ጠመርኩሽ አይደል? ቆይ ምግብ ላምጣልሽ። ያ መርሸት ተብዬ ቅድም አልበላም ብሎ ወጣ። አይ ምግቡ ለአናንያ ነው። ቆንጆ ምግብ ስሪለት። ታዲያ ምግብ ነገር ቀምሰሽ ሂጂ። ቆይ ይዤ መጣሁ። ውይ እኔ በልቼ ነው የመጣሁት። በዛ ላይ ደግሞ ስራ ይረፍድብኛል። ባይሆን ነው እሺ። ቻው በቃ። እንደዚህ አትሁኝ። እዚህ ቤት በቃ በርታቶ ነው የሚውለው። የማንም ልቅምቅም እየገባ እየወጣ ነው የሚውለው። ውይ የባሌ ስራ ባልደረባ ተቀመጪ እባክሽ። እቸኩላለሁ። ሊያ አንድ ነገር ልንገርሽ፣ ከአንቺ ውጭ ማን አለ አናንያን የሚያሳምንልኝ? እና ታዲያ ምንድን ነው የያዘህ? ቆይ ሌላ ቆንጆ ሀሳብ መጥቶልኛል። ሀሳቡን ትቀበይዋለሽ አትቀበይውም ሌላ ጥያቄ ነው። ንገረኝና እኔ ልወስን። በጣም ጥሩ። አንድ ሀሳብ አለ። እኔና አንቺ አብረን እንስራ። ማለቴ አናንያ ከእስር ቤት ሲፈታ ከሳምሪ ጋር ሊጋቡ ይችላሉ። በዛ ላይ ከባዱ ነገር ደግሞ ልጅም አላቸው። አስቢ ውስጥ እኔ ደግሞ አልዋሽሽም፣ ካየሁሽ ጊዜ ጀምሮ በጣም ነው የወደድኩሽ። የምር ደግሞ ያ ድንጋይ ራስ መበቀል ትፈልጊያለሽ አይደል? በቃ ምርጡ አጋጣሚ እኮ ነው። ጭንቅላቱ መቀጠቀጭበት ጊዜ ነው። አንተ ሰይጣን፣ ሁሉም ሰው እንዳንተ ነው የሚመስልህ? ሲቀጥል ደግሞ እኔና አናንያ ማንንም አይለየንም። ሰውም ሀገርም ሁኔታም ነገሮችን ምንም አይለየንም። የመለየት አቅምም የላችሁም። ደግመሽ እንደምታስቢበት ተስፋ አድርጋለሁ። በደንብ አዳምጪ። ይሄ ድል እንዳያመልጥሽ በደንብ አስቢበት። የአናንያ የድሮ ፍቅረኛ አስቢበት። አታደርጉም ማለት ነው። አጋጣሚውን ስታገኝ ልትወረውረኝ ወሰንክ ማለት ነው? ወሰንክ ማለት ነው ወይ? እኔ ነኝ አንተን በአጋጣሚ ወረውር? በቃ ሰው ሁሉ እንዳንተ ይመስላል። እኔ አንተ ነኝ ገባ? አየሁ እኮ ከዚህ በላይ እንዴት ልያ? አንተ እስስት፣ አንተ የስስት ዝርያ አየሁ እኮ። ሰማኛለህ? መልካም፣ አንተ ዙሩን ካከረርከው እኔም በደንብ አከረዋለሁ። ምን አለበል እግሬ ስር ቆልቀ ሳሚ ይቅር በለኝ ብለህ እግሬን ካላስክ እኔ ሳሚ አይደለሁም። እደግምልሃለሁ፣ እኔ ሳሚ አይደለሁም። ይኸው የወንድምነቴን አንድ ምክር ልንገር፣ ሳይረፍድብህ ወደ አማኔ ብትገባ ይሻላል። እውነት? ከዚህ ወደ አማኑኤል የምትገባው አንተ እንጂ እኔ አይደለሁም። እሱማ ያንተ እቅድ ነበር። አንተማ እኔም በ1 ሚሊዮን አማኑኤል ልከተኝ ነበር ፕላን፣ ግን አልተሳካልህ።
እሱ እንዳይመስል ከእንግዲህ በኋላ እኔን ብትፈራኝ ይሻላል። ኮኔ አንተን ልፈራ? እስኪ ንገረኝ። ማስሉንኩ እኔ አንተን ልፈራ? ምን ኖሮክ ነው አንተ እኔን ማስፈራት የምትችለው? ስማኝ፣ ዛሬ ለዚህ የደረስኩት በእኔ እንዳትረሳ። ሰማኛለህ? አንተ ግን የበላበትን ወንጭፍ ሰባሪ ነህ። ደግሞ አክስቴ የምትላት እናቴ ስትመጣ ከዛ ድርጅት አመናቀር ነው። ከዛ ደግሞ ምን እንደምንጠብቅ በርጋስ ኧረ ሚው ጮክ እንዴ! ስማኝ በደንብ አዳምጠኝ። የሲኦሉን ሳሚ እልክባችኋለሁ፣ ሰይጣኑ ሳሚ ማታውቁትን እልክባችኋለሁ። ያኔ በደንብ ማንነቴን ጠንቀቀህ ታውቀዋለህ። አንተም ብትሆን ልጅህን አታዩም። ዳድ እያለ በእግሩ እየተራመደ መጥቶ ይጠይቃል እንጂ አንተ እዚቹ ተበሰብሰታለህ፣ የትም አትሄድም። ሳሚን አታውቀውም። ምን አለ በለኝ። አሁን ግን በጣም እያሳዘንከኝ መጣ። ታውቃለህ፣ በጣም ነው የምታሳዝነኝ። የምታሳዝነው አንተ ነህ። አክስቴ እንኳን እኮ በአንተ ህልም የላትም። ማፈሪያ! በአንተ ማታውቀውን ስኳር፣ ደም ግፊት፣ ሌላም በሽታም ይዟት ይሆናል እኮ በአንተ ምክንያት። ያቺ ሚስቴ ናት የምትላት ሊያን ደግሞ እንዳትጨርሰው። ስማኝ፣ አንተ ራስህ ከዓለሜ ላይ በኪሎ ሜትር መራቅ አለብህ። ገባ? ሰማኝ ወይ? ይገርምሃል፣ እሷ እንዳንተ ቀሽም ሚጢጢ ጭንቅላት አይደለችም። እንደውም ትናንትና አናንያ የሚወስደኝ ቦታ ውሰደኝ ብላ አታድርገው እኮ ዓለሜ አንተን ቀጥራክ አንተ ጋር ልትሄድ መቼ ዓለሜን አምናታለሁ። ገባ? ዋው! እስር ቤት ሆንክ እንጂ መድረክ ላይ ብትሆን የአበባ ጉንጉን ነበር መጨለልህ። ለማንኛውም በጣም ብዙ ስራ አለብኝ። እዚህ ከቆየው እስረኛ ልሻት ትችላለሁ። ሊያየ ደግሞ ትጠብቀኛለች። ቶሎ ልሂድ። ሊያየ እመለሳለሁ። ምን ልጨምርልህ? አንቺ ከመቻ ጀምረሽ ነው ደግሞ ምግብ ብቻሽ መብላት የጀመርሽው? አይ መብላት አላሰኘኝም። ቀደም ብዬ በላሁ። በይ ምግብ መብላቱ ይቅርብኝ። ከልብሽ ባታዝኝ ባላኮረፍሽኝ ነበር። በይ እንዳሻሽ። አቶ ሳሚ ልጆትን መሰለኝ ሆዴ ውስጥ የተሸከምኩት። ውይ ያናኔ ሚስት አልሰማሁሽም። እስቲ ድገም። ሳሚ ትቀልዳለህ ልበል? አሁን ያንተን ቀልድ የምሰማበት ጊዜ የለኝም። እንግዲህ አትቆጭ። በይ ተነሽ፣ እራት በልተሽ ወደ አዲሱ ቤትሽ ትሄጃለሽ። ምን መሰለሽ፣ ከመቼውም በላይ ጨዋታችንን አሁን ነው ማፍጠን ያለብን። በፍጹም በጨዋታው መበለጥ የለብን። የአጉሬላ እዛ እስር ቤት ሆኖ ሌላ ሰው ሾሞ ጨዋታውን ሊመራ ይፈልጋል። ባቡሩን ደግሞ እኛ እንጂ እሱ መሰወር የለበትም። እኔ ፍቅር፣ ቆይ ምን ያህል ጊዜ ነው የሚፈጅብን በድርጅት ውስጥ የሚገባውን አግኝተህ እስከምትወጣ? አንቺ ይዞ ስለመውጣት ነው የምታስቢው? ገና ምን ተነካ ነው? እኔ የምልሽ ያቺ ላይ አንተ አወቅሻት እንዴ? ሳም መፍጠን አለብን እኮ። በዛ ላይ ያለና እናት ይመጣሉ። ነገሮች ይጓተቱብናል። እንዴ ትምጣ። ይሄማ ሃፒ በርዝዴይ እኮ ነው እንዴ! ያስጨንቅሻል እንዴ? ቆንጆ ፈር ያለ ገመድ ሰጥሻለሁ። በዛ ታጠምጃታለሽ። ከዛ አንቺ እንደፈለግሽ ያረግሽ ታንከራትቻታለሽ። ባንቺ ቁጥጥር ስር ትሆናለች። የኔ ጀግና ታውቃለህ አይደል? ልጃችን ባንተ እንዲወጣ ነው የምፈልገው። ባይሆን ያቺ ላይ የምትባል ሴትዮን ቅረቢያት። በጣም ታስፈልገናለች። ማለት ለምናችን? እሷ በዛ ላይ የሆነች እስስት ነገር ናት። እናማ ከሷ ይባሰ እስስት ሆነሽ መገኘት ነው። የኔ ፍቅር ታስፈልጋለች እሷ። ይዝኛ አልወሽም፣ ደረቅ ናት እሷ። እና ምን አስደነገጠሽ? ቤቱ ላይ መንገስ ካማረሽ፣ ንግስት መሆን ካማረሽ እሷን
ያኔ ትነግሻለሽ። የዋቱኝ እሷ ናት መቻት። በቃ የጨዋታው ኳስ እሷ ናት። እኔ አናንያን ለመጉዳት ካሰብኩ በእሷ እጠቀማለሁ። እንደ ቀላል አትያት። ሊያ 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 ለህልሜ እንደራሴ ነው እያልኩ ነው። ከሰማኝ ህልሜን አንድነት ነው ያስፈልገኛል። ከፍቃሪ ሊያ የለሽም እንደ ቀላል ተራ ድክመት የለሽም እንዳላይ ያንቺን ስህተት የለሽም ልቀበልሽ ብልስ ንቄ አንቺ መናጢ ድሃ፣ የድሃ ልጅ። ቆይ ምን ባረግሽ ይሻለኛል? ከዚህ ቤት እንዴት ነው ማባረሽ? ስሚ፣ አሁን ከዚህ ቤት ውልቅ ብለሽ ውጪልኝ። እኔ ለእኔና ለባሌ ቆንጆ ምግብ የምትሰራ፣ በዛ ላይ ደግሞ ማርሸትም ካንቺ የባሰ ሰገጤ ቢሆንም የባሌ ወንድም ነው። ካንቺ የተሻለች ቀላ ያለች ሴት ትገባዋለች። ይኸውልሽ ከዚህ ቤት እስካለው ድረስ አደብሽን ያይሽ። አሊያ አንቺ አምሻል እንዴ? እኔ ከዚህ ቤት እስክወጣ ድረስ አደብ ካለሽ እዚህ ቤት መኖር ቀርቶ መዋል አልፈልግም። ቆይ አንቺ ምን አደረግሽ? ደግሞ እሰራላችኋለሁ። ቢገባሽማ ያንቺን ስራ ነው እየሰራ ያለው። ቆይ እስቲ ቅረቢያት ብዬሽ ነበር እንዴ? ማን ነው? ቆይ የአናንያ ፍቅረኛ ልበልሽ ወይስ የባልሽ የስራ ባልደረባ? አትቀልድ። ከሷ ጋር ነበር አሁን ስታወሪ ነበር? አዎ ሳልበላውም ይገርምሻል። ግን ደግሞ ከሊያ ጋር ያላችሁ ቀረቤታ ብዙም ልክ መስሎ አልታየኝ። ኧረ እንደውም ጥሩ ነው። እሷን መቅረቤ ስራችንን ያፋጠንልናል። ባቡሩ እያገሰገሰ ነው። ግን እስከ መቼ እኔ ፍቅር አስበዋል? አናንያ ከስር ወጣ። በቃ ሰምኛለሽ። ነገሮች መሆን ያለባቸውን ብቻ እንጂ ከዛ ውጭ እንዲሆኑ እኔ ሳሚ አልፈቅድም። እኔም እዛ ቤት መግባቱንና ሚስት ሆኜ መቆየቱን ብዙም አልወደድኩት። ማለት ሲጀመር ስምምነታችን እሱ አልነበር እንዴ? አዎ የኔ ፍቅር አስበው እስኪ። ናፍቆት አላችል ብሎኛል። በዛ ላይ ምንም አይነት አንቺ ችግር እንድትሆኝብኝ አልፈልግም። ምን ሆነሽብኝ ነው ፍቅር? ቆይ ለምን ሳም? ምን ተፈጠረ? የኔና አንተ ነገር እዚህ ጋር አብቅቷል። እንደተፈጠረ ትነግሪኛለሽ ወይስ ትቆያለሽ? አይ አታስብ፣ አልቆይም። ምን ተፈጠረ እያልኩሽ ነው፣ አታናጂ። አሁንም ምንም እንዳላወቀ ስትሆን ግን አታፍርም? ኦ ሳምራዊት፣ እንግዲህ ውቃቤ እንዳታስነሹ። ቅድም አየኋችሁ አንተንና አናንያን። ለምን ጓደኛ እንደነበረ መደበቅ አስፈለገ? እኛም ስንሰማ ደንግጠን ነበር አለች እትዬ ብርቄ። አሁንም ትቀልዳለህ? ለምን ለምን መሰለሽ? እኔ እኮ አንቺም እኮ በእኔ ቦታ ብትሆኚ ትረጂ ነበር። ምንም ያህል ባፈቅረህ ከአንተ ጋር መሆን አልፈልግም። ተይ እንጂ ውዴ፣ እንዲህ ስንሆን በእኛ ያምራል። እውነት ክስሻለሁ። ሙች እውነት ችግር ሆንብሃለሁ? ንገረኝ እስኪ። አንተን መፈለጌ ጎረበጠ? እኔ ፍቅር፣ እኔ እንድትሆኝብኝ አይደለም፣ ነገሮችን አብረን ተጋፍጠን እንድናቀላቸው እንጂ። ምን ያህል እንደማፈቅርህ ታውቃለህ አይደል? ምን ያደርጋል፣ አሁን መሄድ አለብኝ። ማታ እንጨርሰዋለን። ማታ በደንብ እንጫወታለን። ሳም አትሂድ። አፈቅርሃለሁ። እኔም እኮ አፈቅርሻለሁ። መናገር አይጠበቅብሽም።
ሀሳቤና ስሜቴን ማስታረቅ ያቃተው ፍቅር ቆይ ግን ምን ላድርገው? የትኛውን ልቀበል? እየሆነ ያለውን ንገረኝ። ለምን ዝም ትለኛለህ? ነፍሴ ከራሴ ጋር ላስታርቅበት። ዛሬ ደግሞ ለጓደኛዬ ደብዳቤ የሚጻፍለት ምሽት ነው። የቀጠሮ ሰዓታችን አልፏል። ቆይ ደብዳቤው ካለቀ አትሄጂም ነበር? ግን ካናንያ በጣም የምትወድለትና በጣም የምትጠላለት ነገር ምንድን ነው? እኔ አላውቅም። እሱ መቅረብም ሆነ ከልብ ማየት ስለማትፈልግ ነው? አላውቅማ። ካላወኩስ ማለት ፍቅር እኮ የራሱ እንጂ የሰውን አይፈልግም። ማለቴ ሌላም ሰው። አሁን ፍቅር ውስጥ ስላልሆንክ ይቅርብህ። ለአንተ ስለ ፍቅር መስበኩ ምን ዋጋ የለውም። እሺ መምህሬ እባክዎት ስለ ፍቅር ያስተምሩ። ባይሆን ለምን የጠየቁን ጥያቄ አትመልስልኝ? ምን ነበር? ካናንያ የምትወድለትና የምትጠላለትን ዝም ብዬ ሳስበው ትቆያለሽ መሰለኝ። ስለዚህ ምን እንቀሳቀስ? ሳትመጣ መቆየቱን ከየት ተማርከው? ምንድን ነው? እሺ ቆይ ማወቅ የፈለግሽው ለምን በጣም እንደምጠላው ማለት አንቺ እንደምትወራን ያልጠላው ለምን እጠላዋለሁ? እሱስ ልክ ነህ፣ ግን ደግሞ ጥላቻ የሚመጣው በራስ አለመርካት ነው። የራስን ህይወት በቅጡ ካለመኖር የሚመጣውን ብዬ ስለማስብ አርፈሽ ኑሮሽ አትንቀሽቀሽ። ገና ለገና የታመሙ ወንድሜን አድርጎታለሽ። ፍቅር ፍቅር ትቻለች። አርፈሽ ቁጭ ጥር ጠራ ያለባች ገባሽ? ገደል ግባን ተጭራቅ አልፈራም። ቆንጆ አለ። ተይ እንጂ ባይሆን በአንድ ነገር እንስማ። ከአንተ ጋር አይደለም ስምምነት፣ በምኖርበት አካባቢ ራሱን ላይ አልፈልግም። አንቺ እኛ ጋር ስራ ጀምረሻል አይደለም? በጣም ጥሩ። እኔን ማየት ካልፈለግሽ ችግር የለውም፣ ወደ ወንድሜ እልክሻለሁ። ማለትማ ሳሚ የፈለገውን ነገር አያጣም። ግን ደግሞ 1 ሚሊዮን ብሩን ፈልጋ አላገኘሁም። በቃ ወራሽ ጨራሽ። ያንን የመሰለ ጓደኛህን ለብር ብላ አጣው አይደል? እየሰማሽ ነው? እየተፈታተንሽ ለመጨረሻ ጊዜ ላስጠንቅቅሽ።